ጨዋታው ተጀምሯል። ኳሱ ተመታ። ሆኖም ግብ ጠባቂዋ ሜቲ ረታ ስፖርት ማሰልጠኛ ማዕከልን የመሳሰሉ በርከት ያሉ ተጫዋቾችን እያፈሩ ነው። እንደገና ሆኖም እንደገና ጎል! ሲሪያ ተሾመ! በሰባተኛው ደቂቃ ላይ ሲሪያ ተሾመ ለራሷም ለቡድኗም የመጀመሪያውን ግብ አስቆጥራለች። በነገራችን ላይ ለዚህ ግብ መገኘት ትልቁን ስራ የሰራችው ምህረት አየለ ነች። ግብ አስቆጣሪዋ ሲሪያ ተሾመ። ሲሪያ እንደገና ሆኖም ለምህረት አየለ ለማስጠት ኳሱን አስባ ነበር። ሆኖም ኳስ ረዝሞ ግብ ጠባቂዋ ጋር ደርሷል። ግብ ጠባቂዋ አስጀምራለች። ምህረት አየለ ምን አይነት አንቲሲፔሽን ወይም ግምት ነው! ምህረት አየለ ማኑኤል ኖየር ሪያል ማድሪድ ከባየር ሙኒክ ሲጫወቱ የሰራውን አይነት ስህተት ነው ግብ ጠባቂዋ ቫዮላ የሰራችው። ምህረት አየለ አሰልጣኞቿን አናግሬያቸው ነበር አጋጣሚና በጣም ከፍተኛ እምነት ነው ያላቸው። የዛም ጉጉት ይመስለኛል ያው ብዙ ሰው ሲጠበቀበት አዳጊነት እንዳለው ነው። ምህረት አየለ ምን አይነት ግብ ነው! ምህረት አየለ ጩፌ የቡድን አጋሮቿ ምን አይነት ግብ ነው! እንደ ሁሌው አብዬ ቡድኗ 2-0 ባህር ዳር ከነማን ባሸነፈበት ጨዋታ ከተመሳሳይ ቦታ ነው ግብ ማስቆጠር የቻለች የነበረው። ላይ የተገኘው ኳስ ነው በማዕዘን መምቻው ቅርብ ቦታ ላይ ነው። አብዬ እያልክ የነበረው ነገር ነው። ምህረት አየለ አስደናቂ በግብ ጠባቂዋ የሁለት ግቦች መሃል በሎጬ ምን አይነት ባካችሁ ምን አይነት ተጫዋች ነች! ከዚህ በላይ ሳልታገስሽም ብላለች ተከላካዩ ምህረት ወሰኑ። እንደገና ለምህረት አየለ ሆኖ ምህረት አየለ 3 ግብ አስቆጥራለች። እንዲሁ አንድ ኳስ አሲስት አድርጋለች። ተቀይራ የገባችው 10 ቁጥሯ ሊያን ዳንኤል በላይ ላስቆጠረችው ግብ መነሻ ነች። ተሻማ የማዕዘን ምቱ ተሻምቷል። እንደገና ሆኖም በጨዋታው መጠናቀቂያ ሰዓት ላይ ተቀይራ የገባችው ሊያን ዳንኤል በላይ ለቡድኗ 6ኛ ለራሷ ሁለተኛውን ግብ አስቆጥራለች። ሊያን ዳንኤል በላይ ለዚህም ግብ መገኘት በነገራችን ላይ ምህረት አየለ አበበ ወይም ጩፌ አስተዋጽኦ ከፍ ያለ ነው። ኳሱን በግንባር ገጭታ የመለሰችው እሷ ነች። ኢትዮጵያ ብሔራዊ ቡድን 7ኛ ጎል ፍለጋ፣ የደቡብ ሱዳን ብሔራዊ ቡድን 1 ጎል ፍለጋ። ጨዋታው ተጠናቋል።